ሩሲያን ዓለም ላይ የተፈራች ያደረጓት 6 የሱፐር ዌፐን የጦር ቴክኖሎጂዎች። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ እንኳን ወደ ቻናላችን በሰላም መጣችሁ። በዓለም አቀፍ የጂኦፖለቲካና የጦርነት ሚዛን ውስጥ ሩሲያን ማንም በቀላሉ ሊነካት የማይደፍረው ለምንድን ነው ብለው ጠይቀው ያውቃሉ? መልሱ ግልጽ ነው። በሞስኮ እጅ የሚገኙት የዓለምን ኃይል ሚዛን የሚቀይሩ አስፈሪ የጦር ቴክኖሎጂ ውጤቶች ናቸው። አሜሪካና ምዕራባውያን ኔቶ ህብረት ለብዙ ዓመታት የገነቡትን ዘመናዊ የጸረ ሚሳኤል መከላከያ አጥር በአይን ቅጽበት መስበር የሚችሉ፣ ከድምፅ በፍጥነት የሚጓዙ እና የማይታሰቡ ርቀቶችን ማካለል የሚችሉ አደገኛ የሩሲያ ሱፐር ዌፐን የጦር መሳሪያዎች አሉ። በዛሬው ቪዲዮአችን ሩሲያን በዓለም አቀፍ መድረክ እጅግ እንድትፈራ እና እንድትከበር ያደረጓትን 6 ዋና ዋና አደገኛ የጦር መሳሪያዎችን በዝርዝር በምስልና በቴክኖሎጂ አቅማቸው እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እርግጠኛ ነኝ የዛሬ መረጃ ያስገርማችኋል። የመጀመሪያው ምዕራፍ በሃይፐርሶኒክ ቴክኖሎጂ እንጀምራለን። ለመሆኑ ሃይፐርሶኒክ ሲባል ምን ማለት ነው? አንድ ሚሳኤል ከድምፅ ፍጥነት ማች 1 በ5 እጥፍ እና ከዛ በላይ በፍጥነት መጓዝ ሲችል ሃይፐርሶኒክ ይባላል። ሩሲያ በዚህ ቴክኖሎጂ ዓለምን በግንባር ቀደምትነት እየመራች ትገኛለች። መጀመሪያ የምንመለከተው አቫንጋርድ የተሰኘው እጅግ አስፈሪ መሳሪያ ነው። አቫንጋርድ ተራ ሚሳኤል አይደለም። በኢንተርኮንቲኔንታል ሚሳኤል ተሸክሞ እስከ 100 ኪሎ ሜትር ከፍታ ከተወሰደ በኋላ የሚለቀቅ ግላይደር ነው። ይህ መሳሪያ በአካባቢ አየር ውስጥ ሲወርድ የሚያስመዘግበው ፍጥነት ይገርማል። ከድምፅ በፍጥነት ከ20 እስከ 27 እጥፍ ይጓዛል። ነገር ግን ፍጥነቱ ብቻ አይደለም አደገኛ የሚያደርገው። ተራ ባላስቲክ ሚሳኤሎች ቀጥተኛ መስመር ወይም ፓራቦሊክ ፓዝ ስለሚከተሉ የራዳር መከላከያዎች የት እንደሚያርፉ አስቀድመው ተንብየው ይመቱታል። አቫንጋርድ ግን በከፍተኛ ፍጥነት እየተጓዘ አቅጣጫውን ሁኔታ የመቀየር አቅም አለው። ይህ ማለት በአሁኑ ወቅት በዓለም ላይ ያለው ማንኛውም የአሜሪካም ሆነ የኔቶ ሚሳኤል መከላከያ ስርዓት አቫንጋርድን ማቆም አይችልም። ሁለተኛው ዚርኮን ይባላል። ይህ በጀት ሞተር የሚሰራ ከጦር መርከቦችና ከሰርጓጅ መርከቦች የሚተኮስ የክሩዝ ሚሳኤል አይነት ነው። ዚርኮን ከድምፅ በ9 እጥፍ በፍጥነት የሚጓዝ ሲሆን እስከ 1000 ኪሎ ሜትር ርቀት ላይ ያሉ የጠላት የጦር መርከቦችን የመደምሰስ አቅም አለው። በዚያ ፍጥነት የሚመጣን ሚሳኤል የመርከብ ላይ የአየር መከላከያዎች ሊያውቁት ቀርቶ ምላሽ ለመስጠት እንኳን ጊዜ አይኖራቸው። ሶስተኛው ከሚግ 31 የጦር ጀቶች የሚተኮሰው ኪንዛሃል ነው። ከድምፅ እስከ 10 እጥፍ በፍጥነት እየበረረ እስከ 2000 ኪሎ ሜትር የሚገኙ ኢላማዎችን ያጠቃል። ኪንዛሃል በቅርብ ዓመታት በውጊያ ላይ የዋለ ሲሆን ከፍተኛ የጥፋት አቅም ያለው የሩሲያ ታክቲካል መሳሪያ ነው። ሌላው የምናየው የኒውክሌር አፖካሊፕስ መሳሪያዎች ወይም ስትራቴጂክ ሲስተም ናቸው። አሁን ደግሞ ዓለም ላይ በአንድ ጀንበር የመደምሰስ አቅም ወዳላቸው የሩሲያ ስትራቴጂክ የኒውክሌር መሳሪያዎች እንሸጋገር። በመጀመሪያ የምናገኘው ሳርማትን ነው። ምዕራባውያን ሴጣን 2 ብለው የሚጠሩት RS-28 ሳርማት በዓለም ታሪክ ከተሰሩ እጅግ ግዙፍ አደገኛ የኒውክሌር ሚሳኤሎች አንዱ ነው። ይህ ፈሳሽ ነዳጅ የሚጠቀም ኢንተርኮንቲኔንታል ባላስቲክ ሚሳኤል ወይም ICBM እስከ 18000 ኪሎ ሜትር የመጓዝ አቅም አለው። ይህ ማለት ከሩሲያ ተተኩሶ በደቡብ ዋልታ በኩል በመዞር አሜሪካንን ማጥቃት ይችላል ማለት ነው። ሳርማት በአንድ ጊዜ 15 የሚደርሱ ገለልተኛ የኒውክሌር ራሶችን ወይም በርካታ የአቫንጋርድ ሃይፐርሶኒክ መሳሪያዎችን መጫን እና መብረር ይችላል። ባለሙያዎች እንደሚሉት ከሆነ የሳርማት ሚሳኤል አንድ ፈረንሳይ ወይም ቴክሳስ ያለች ትልቅ ግዛት ሙሉ በሙሉ ለማውደም የሚያስችል አቅም አለው።
ሌላኛው ብሩቬስትኒክ። ይህ ደግሞ የፊዚክስ ሕጎችን የሚፈታተን ሚስጥራዊ የሩሲያ ፕሮጀክት ነው። ብሩቬስትኒክ በትንሽ የኒውክሌር ሪያክተር የሚሰራ የክሩዝ ሚሳኤል አይነት ነው። ተራ ሚሳኤሎች ነዳጃቸው ሲያልቅ ይወድቃሉ። ብሩቬስትኒክ ግን ሞተሩ የኒውክሌር ኃይል ስለሚጠቀም የመብረር ርቀቱ ወሰን የለውም። አንሊሚትድ ሬንጅ ነው ያለው። ለቀናት ወይም ለሳምንታት በምድር ዙሪያ እየበረረ የጠላትን የአየር መከላከያ አቅጣጫ በመዞር ከጠበቁ አቅጣጫ ውጭ ገብቶ ማጥቃት ይችላል። ሌላኛው ፖሲዶን ወይ ስታተስ 6 የሚባል ሲሆን ይህ ደግሞ በባህር ስር የሚንቀሳቀስ የኒውክሌር ጭራቅ ነው። ፖሲዶን ሰው አልባ የባህር ስር ድሮን UUV ሲሆን በኒውክሌር ኃይል የሚሰራ አነስተኛ ሰርጓጅ መርከብ ይመስላል። ፖሲዶን በውሃ ስር እጅግ በጠለቀ ቦታ በከፍተኛ ፍጥነት በመጓዝ የጠላትን ራዳር ሳይመረምረው የባህር ዳርቻ ከተሞች አቅራቢያ ይደርሳል። እዚያ ላይ በሚፈጥረው የኒውክሌር ፍንዳታ በራዲዮ አክቲቪቲ የተበከለ ግዙፍ ሱናሚ በመፍጠር የባህር ዳርቻ ከተሞችን እና የባህር ኃይል ካምፖችን ጭር ያደርጋቸዋል። ሩሲያ ማጥቃት ብቻ ሳይሆን የራሷንም የአየር ክልል ከአስፈሪ ጥቃቶች የመከላከል አቅሟ እጅግ ዘመናዊ ነው። ከነዚህ የመከላከያ ስርዓቶች ውስጥ በመጀመሪያ የምናየው S-500 ወይም ፕሮሚቲየስ የሚባለው ቴክኖሎጂ ሲሆን ሩሲያ የገነባችው S-500 ፕሮሚቲየስ የመጨረሻው ትውልድ የአየር እና የጠፈር መከላከያ ስርዓት ነው። S-500 ተራ አውሮፕላኖች ብቻ ሳይሆኑ በህዋ ስፔስ በከፍተኛ ከፍታ የሚበሩ የጠላት ባላስቲክ ሚሳይሎችን፣ ሃይፐርሶኒኮችን እንዲሁም አልፎ ተርፎ ዝቅተኛ ምህዋር ላይ ያሉ ስትራቴጂክ ሳተላይቶችን የመምታት አቅም አለው። ሌላኛው ስካንደር ኤም በምድር ላይ ለሚደረጉ ታክቲካል ውጊያዎች ደግሞ ሩሲያ ስካንደር ኤም የተባለውን የአጭር ርቀት ባላስቲክ ሚሳይል ትጠቀማለች። እስከ 500 ኪሎ ሜትር ርቀት የሚመታ ስካንደር ሚሳይል በከፍተኛ ትክክለኛነት የመምታትና አየር ላይ እያለ የመከላከያ ሲስተሞችን የማታለል የውሸት ኢላማዎችን የመልቀቅ ቴክኖሎጂም አቅም አለው። እንግዲህ ውድ ተከታታዮቻችን እነዚህ ሁሉ ዘመናዊ እና አስፈሪ ቴክኖሎጂዎች ስንመለከት ሩሲያ ለምን በዓለም አቀፍ ወታደራዊ መድረክ እጅግ የምትፈራ ሀገር እንደሆነች ለመረዳት አይከብደንም። የእነዚህ መሳሪያዎች ዋና ስትራቴጂካዊ አቅም እና ዓላማ ስትራቴጂክ ማዕቀብ ወይ ደግሞ ስትራቴጂክ ዲተረንስ ይባላል። ማለትም አሜሪካ ወይም የኔቶ ሀገራት በሩሲያ ላይ ቀጥተኛ ወታደራዊ እርምጃ ከመውሰዳቸው በፊት ሩሲያ በምታደርገው አሰቃቂ አጸፋዊ እርምጃ ሙሉ በሙሉ ሊደመሰሱ እንደሚችሉ ማሳሰብ ነው። እነዚህ ቴክኖሎጂዎች የዓለምን ሰላም ያስጠብቃሉ ወይስ ለዓለም ስጋት ናቸው? የእርሱ አስተያየት ምንድን ነው? ታች ኮሜንት ላይ ይጻፉልኝ። ቪዲዮውን ከወደዳችሁት አሁኑኑ ላይክ በማድረግ ሳፖርት ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉ። እንደዚህ አይነት አብራሪ እና ሳቢ የሆነ የዓለም አቀፍ መረጃዎችን በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው ቪዲዮ በሰላም ይቆዩን። እናመሰግናለን።